በህይወቴ ውስጥ እኔ ያላስ አላህን ለምኜ ያጣሁት ነገር የእውነት ልንገራቸው አይደለም የለም። ለጫማ ዱዓ አደርጋለሁ ለከረባት አላጣሁትም። ይኸው ፏያለሁ ተመስገን። አንዳንድ ጊዜ እንትን የተለየ ባሪያ ሆኜ አይደለም። ህይወት ግን በትክክል ስትገባ የምትፈልገው ነገር ላይ ፎከስ አርክ። ጸሎት ፎከስ ነው በነገራችን ላይ እና ገርል ፍሬንድህን እያሰብክ መርካቶ እያሰብክ የጠፋብህን ዕቃ እያሰብክ ከፈጣሪ ጋር ልታወራ ኧረ ፖሊስ ቆም ሲልህ እኮ ቀጥ ብለህ ነው የምትቆመው ፈርተህ። ሰማይ ፍድር ለፈጠረው ለምን ቀጥ ብለህ አትቆምም? በቃ ተቸግረሃል አይደል? ለዚህ እኮ ነው የተቸገሩ ሰዎች ለምሳሌ ቴክት ብዙ ኢትዮጵያኖች ውጭ ሀገር ስትሄድ አናግራቸው ለግድያ ሲፈለጉ ነው አንዴ ያፓ አንዴ ምን በቃ እንዴት እንደወጣ አያውቅም። በእግሩ የወጣ ምን የመጣ አሜሪካ ነው። ከዛ በኋላ መጥቶ ካለፈ በኋላ ነው ያው መዘባነኑ ምኑም ከዛ በኋላ እኮ ነው እውነት አንዳንድ ጊዜ ትመራለች። ግን ትልቅ ነገር አወራ። ጸሎት ፎከስ ነው። አብሶሉትሊ አንድ ጊዜ ንጉሥ አፄ ቴዎድሮስ በጣም በነበሩ ሰዓት እንግዲህ በጣም ቆራጥ ቪዥነሪ ሊደር ናቸው እንደምታውቀው ማለት ነው። እና በጣም ከጊዜያቸው ቀድመው የተፈጠሩ ሰው ናቸውና እና ካህናቱን አዩና እናንተ ካህናት እናንተ ምን ፈራችሁ እኮ በጣም አተኩራችሁ አምላክን ማውራት ስለምትችሉ ነው። የዘንድሮ ካህናት ግን ይሄ ፎከስ ይሄ ትኩረት የላችሁ። እዚህም እዛም ስትሉ ይታያል። ከእናንተ መካከል ማን ነው አተኩሮ አቡነ ዘበሰማያት ወይም አባታችን ወይም ብቻ ሌላ ነገር ሳያስብ ላለ ሰው ፈረሴን እሰጠዋለሁ ይላሉ። አንደኛ ወጣት ካህን ፈጥሮ ይሄው እኔ ጃኑ እስቲ በላ አቡነ ዘበሰማያት አስቆሙትና ማን ላይ ሌላ ነገር አላሰብክም? አስቤያለሁ። ፈረሷን ከነኮሮቻው ነው ካለኮሮቻው ነው የሚሰጡኝ። ይህ ሲላይክ አእምሯችን በብዙ ነገር ይሞላል። ህይወት የትኩረት ጉዳይ ነው። እንዴት ነው ግን የምታተኩረው አንተ? በተለይ ሌላውን ኮተቱን ተው። ፈጣሪ ጋር እያወራ ቅዳሴ ውስጥ ሆነን ወይም ስግደት ውስጥ ሆነ አእምሮ ብዙ ቦታ ያካሂዳል። አንዳንዶቹ ሀሳቦች ደግሞ የኃጢአት ናቸው። ፈጣሪ ፊት ቆመ ስለ ኃጢአት የሆነ ሀሳብ ይወረወርብሃል። እንዴት ነው ያን የምናተኩረው? ብዙ ጊዜ እንትን አለ። ለምሳሌ ግራቲቲዩድ ብሎ አሁን በፈረንጅ ብዙ ይጻፋል። አፊርሜሽን እና ይሄ ማመስገኑ ላይ ማለት ነው። በእስልምና አንዲት ነገር አለች። ጠዋትና ማታ ለሌላ ሰው አትሰጥ። ጠዋት መጀመሪያ ስትነሳ በጸሎት ነው የምትጀምረው።